አንዱ ሁሉም ሰው የሚጠቅሰው አለ ባይተገብረውም ዘረኛ አይደለውም ብሎ የሚያስበው ሰው ሁሉ ይጠቅሰዋል። እኛ ሀገራችን በሰማይ ነው የሚለው ይሄ ጥቅስ ማለት ነው። እና በጣም ያሳዝነኛል። ስማቸው ከጠፉ ጥቅሶች አንዱ ይሄ ነው። አገራችን በሰማይ ነው ማለት ግን ምን ማለት ነው? እውነት መንግስተ ሰማያት ያቺ ሀገር ና እኛ ለምሳሌ ኢትዮጵያ ሀገሬ አይደለችም ናት። ሀገሬ በሰማይ ለጳውሎስ ሮማ ሀገሬ ናት ብሏል እኮ። ግን ምን ማለቱ ነው? እኛ ሀገራችን በሰማይ ነው ያለ። አሁን እኛ እናንተ ጋር እያለን ያለነው ሰማይ ውስጥ ነው ማለቱ ነው። ሀገራችን በሰማይ ነው ያለው። ኋላ ግን የምንገባባትን ሀገር አይደለም እየነገራቸው ያለ። አሁን እናንተ ጋር እያለን ያለሁት እኔ ሰማይ ውስጥ ነው፣ ምድራዊ አይደለሁም እኔ እያላቸው ነው ማለት ነው። እንደኔ ያሉት ሰዎች አገራቸው ሰማይ ነው። አንድ ሰው አገሬ በሰማይ ነው ማለት የሚጀምረው ጳውሎሳዊ አስተሳሰብ ሲያስብ ነው። ከምድራዊ ነገሩ ሲላቀቅ ነው። የሥጋ ብልቶቹን ገድሎ ክርስቶስ በሱ መናገር የጀመረ ሰው ይህን ጥቅስ መናገር ነው የጀመረው። ግን ለእኛም ተነግሯል ይሄ ማለት ነው። ስለዚህ አገራችን በሰማይ ነው ሲል ይሄንን እንዲህ ብሎ ተናግሯል ቅዱስ ሳዊሮስ ዘአንጾኪያ እንዲህ አለ። ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ። ዓለም ሰማይ ሆኗል፣ ሰማይ ዓለም ሆኗል። ዓለም ሰማይ ሆኗል፣ ሰማይ ዓለም ሆኗል አለ። ለዘወለዱ አብ በምስጢር ዘይትረከብ እንበለ መንጸፈ አንስት ወንበለ አገብሮ ወለደቶ ቅድስት ድንግል እንበለ ዘርአ ብእሲ በምስጢር ዘይትረከብ። አብ በማይመረመር ምስጢር ያለ ሴት ያለ ሕማም የወለደውን ድንግል ማርያም ያለ ወንድ ዘር ወልደዋለችና ሰማይ ዓለም ሆኗል፣ ዓለም ሰማይ ሆኗል አለ። ከዚያ በኋላ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር። በሰማይ ያለው ምስጋና ለእኛ ስለሆነ መላእክት እንደ ሰው እንደ መልአክ ስለሆነ አሁን ዓለም ሰማይ ሆኗል። አምላክ ሰው ስለሆነ ሰማያውን እኛ ዓለማችን ነው። እንደ እናታችን መደብ ሄደን እንገባበታለን። አምላክ ሰው ስለሆነ ይሄ ሰማይ ሆኗል፣ ምድሩ ሰማይ ሆኗል። ሰው አምላክ ስለሆነ ደግሞ ሰማዩ አገራችን ሆኗል፣ ቤታችን ሆኗል። እንዲህ የሚያስቡና ኦርቶዶክሳዊ ሰው ሲያስብ አንደኛ 5 ነገር ማሰብ አለበት። እግዚአብሔር ምን ይላል ብሎ ማሰብ አለበት። ሁለተኛ ቤተ ክርስቲያን ምን ትላለች ማለት አለበት። የእግዚአብሔር ሕገጋት ምን ይላሉ ማለት